ሰላም አለይኩም ዛሬ የመጣሁት ያው በእነዚህ ልጆች ጉዳይ ነው። ማለትም ያው ቪዲዮ ያያችሁት አይታችሁታል፣ ያላያችሁት ባታዩት ነው የሚሻለው። ማለትም ወዴት ነው እየሄድን ያለ ነው? እኔ የተረዳሁት ነገር ቢኖር ሀገራችን ላይ ማለት ነው ያኒ ህግ ቢኖርም አጥጋቢ ህግ የለም። ለዛ ነው ህዝቡ እንደዚህ የሚጨራረሰው የሚደፋፈረው፣ ሰው ለመግደል ሰው ለመደብደብ እንደዚህ ደፋር የሚሆነው አጥጋቢ ህግ ስለሌለ ቀጭ የለም። በቃ ለምን ብትሉ ፎቶ አይታችኋል፣ በፌስቡክ ላይ እንዳለ ተለቀዋል ማለት ነው። አንዷ ማለት ነው ቀይ ሂጃብ ያደረገችዋ ጥቁር ጀልባብ ያሰረችዋ ልጅ አቀማመጧ ራሱ ስታዩት እንኳን ማህፀኗን እንደዚህ የደበደበቻት ቀርቶ ይቅርና በጣቷ እንደዚህ የነካቻት ራሱ አትመስልም። ለምን ይመስላችኋል? አንደኛ ቪዲዮ የተለቀቀው ትላንትና ነው ከትላንት ወዲያ ነው፣ ግን እነሱ የደበደቧት ፊት ነው አሉ። ታስረው ተፈተዋል አሉ። ድጋሚ የገቡት ህዝቡ ሲጮህ ነው፣ ሲጫጫ ህዝቡ ሲጮህ ነው እንደገና ወደ እስር ቤት የገቡት እንጂ መጀመሪያ እኮ በቃ ለምን መሰላችሁ? እሷ ልጅቷ ራሱ አቀማመጧን ብታዩት የሆነ ዘና፣ በተለይ እቺ ቀይ ሂጃብ ያደረገችው አቀማመጧ እኮ እንዲህ ዘና ነው። ዘና ብላ ነው የተቀመጠችው። ጀነን ብላ ነው የተቀመጠችው። ለምን ይመስላችኋል? በቃ ታውቀዋለቻ፣ እስከ መታሰር ነው፣ ትፈታለች። በቃ ወደ አንድ ዓመትም ራሱ ላትታሰር ትችላለች። ወይ ስድ ያመጣበት 6 ወር 7 ወር ትታሰራለች፣ ትፈታለች። መንግስት ያስራታል፣ ይቀልባታል፣ ይፈታታል። ህጉን ስለምታውቀው ነው። አቀማመጣው ራሱ ለየት ያለ ነው። እኔ ፎቶውን ብታዩት ወላሂ ላዚም እንዴት አቀማመጣው ራሱ ነው ይገርሞኛል። ሰው እንደዚህ ማህፀኗን ደብድበዋት፣ ትንሽ እኮ የሆነ ሺ የሚባል ነገር አለ። ማህፀኗን ደበደቧት፣ ደረቷን ነው የሚመቷት፣ ፊቷን ነው የሚመቷት። ወይኔ ያረቢ አላህ ወላሂ እኔ እንጃ። ብቻ እኛ ማለትም እንዴት ነው አሁን ፍትህ ለሴቶች ፍትህ? ህጻናቶች እየተደፈሩ ነው። በማንም የሚደፈሩት በገዛ አባታቸው። እሺ አሁን እዚች ጋር ሴቶች እንደዚህ እየተማቱ በቃ እግር ሲያነሱ ቦክስ ሲያነሱ አይታችኋል? ልክ እንደ ወንድ ነው። እኔ ማለትም ሴቶች ሲጣሉ ራሱ ካያችሁ እንደዚህ ተያይዞ ማለት ያመጣበት ፀጉር መነጫጨት ነው እኔ ማየው። ግን የነዚህ ደግሞ ለየት ይላል። ቦክስ ነው፣ እግር ነው። አሁን ላይ ደግሞ ብር እየተሰበሰበላት ምናምን ነገር በአላች ሴት ነገ ትዳረዛ ማለትም ማህፀኗ አረ ቢስሚላ እኔ ወላሂ እኔ እንጃ። ብቻ ማወራው ነገር ራሱ ጠፍቶብኛል። እኔ ቪዲዮን ራሱ ጨርሼ አላየሁትም። እንዲህ በቃ ዘገነነኝና ወዲያውኑ ያሳለፍኩት። ለምን እኔ እንደዚህ ሴቶች እንደዚህ ይማታሉ? ሴት ልጅ እንደዚህ እግሯ ታነሳለች። ደግሞ ማህፀኗ ተመልከቱ፣ ደረቷና ማህፀኗ ላይ ፊቷ ላይ እንደው ደግሞ አንደኛ ተያይዘዋል የተባሉት አሁን የምናያቸው እኛ 3ቱን ብቻ ነው። 2ቱ ደብዳቤዋ፣ አንዷ ደግሞ ቀራጭ ነች። ወሬ ራሱ አመላለሻዋ መታሰር ነው ያለባት። ወሬ የምታቀጣጥረው እንደዚህ ብላለች፣ እንደዚህ ያላለችም፣ እንደዚህ ብላለች፣ እንደዚህ ብላለች ብላ ወሬ የምታመላለሰው ራሱ መታሰር ነው ያለባት። እኛ ግን ያየነው 3 ሰው ነው። አጠቃላይ እኮ ሰዎቹ 4 ናቸው። ወይኔ ያረቢ፣ የኛ ሀገር ግን ጉድ መቼ ነው የሚያልቀው? ሀገራችን ረብሻ፣ በየቦታው ሰው ተገደለ፣ ተገዳደለ። ደግሞ ሀቢባ ደግሞ ያለችው ሰምታችኋል። ሳውዲ ላይ የሆነ ልጅ እንደዚህ ገደለው ባህር ላይ የሆነ እኔ ደሱን ቪዲዮ አላየሁትም፣ እንኳንም አላየሁት። ማየት ከፈለጋችሁ ቴሌግራም ላይ ምናምን እለቀዋለሁ። ምን ፋይዳ አለው ብናየው ባናየው? ለምን ይመስላችኋል? ቆይ ህዝቡ እንደዚህ ሰው ለመግደል ቀላል ያደረገው በቃ አጥጋቢ ህግ ስለሌለ ነው። የሚቀጣ ነገር የለም። ሰው ልክ እንደ ጥፋቱ ቢቀጣ፣ የገደለ ቢገደል፣ አሪፍ እርምጃ ቢወሰድ ማንም አይደፋፈርም ነበር። በቃ አዳሚሽ ሰው ትገላለች፣ ሰው ትደበድባለች፣ ሰውን ትደፍራለች፣ ትታሰራለች፣ ትወጣለች። ህጻናቶች ልጆች በገዛ አባቶቻቸው የተደፈሩት ልጆች ካያችሁት ወደ 6 ሰዎች እንደዚህ ልጆቻቸውን የደፈሩ ህጻናቶች ደግሞ አብዛኞቻቸው ከ10 ዓመት በታች ናቸው የተደፈሩት ማለት ነው። ህጻናቶቹ ግን ፍርድ የተፈረደባቸው 18 ዓመት 17 ዓመት የገዛ ልጁን ደፍሮ የገዛ ልጁን ለምሳሌ አንድ ወንድ የለ በአንድ ወንድ እኮ ትምህርት እንትን ቢባል ማንም ሰው ህፃን ልጅ ላይ ደግሞ እኮ ባዳ እኮ አይደለም የሚደፍራቸው፣ የገዛ አባታቸው ነው የሚደፍራቸው። አንድ ወንድ መማሪያ ይሆን ነበር መንግስት ትክክለኛ እርምጃ ቢወስድ። ወላሂ ላዚም አንድ አባት ልጁን ደፈረ ተባለ።
እቃውን ቁርጥ አድርጎ ለህዝብ ቢያሳይ፣ ህዝብ አደባባይ ላይ ቢያወጣው፣ ከዛ በኋላ ማንም አይደፋፈርም። እኛ ሀገር ምንድን ነው በቃ አዳሚሽ እንዳስፈለጋት ሰውን ትጨፈጭፋለች። አኡዝ ቢላሂ ሚነሽ ሸይጣን ረጂም። መንግስት ያስረዋል፣ ይቀልበዋል፣ ይፈተዋል። ሲጀመር እኛ ሀገር ራሱ ፍርድ ራሱ ተፈርዶባቸው ምን ይባላል በዋስ ይፈታል። በቃ ያ ሰውዬ ራሱ ወንጀል ራሱ እንደሰራ አምኗል ምናምን በዋስ ይፈታል። ለምንድን ነው እሱ ልጆች ያሉበት ቤተሰብ የሚያስተዳድር ሰው ነው ምናምን። እንዴ ሟቹስ ቤተሰብ የለውም የሚያስተዳድረው የለውም? ወይኔ ያ ረህማን። እኔ ብቻ እኔ እንጃ እኛ ሀገር በቃ ማለትም ሰው ማለት ነው ከቅጠል እንደ ቅጠል እየረገፈ ዛሬ ለእንስሳት ሰው ክብር አለው። ግን በቃ እኔ እንጃ ብቻ ቢስሚላ መጨረሻችን ወዴት እንደ እኔ ሀገራችን ምን ላይ ነው? እንዴት ነው የምትሆነው? ስለ ሀገራችን ስንሰማ አከሌ ተገደለ፣ አከሌ እንደዚህ ሆነ፣ አከሌ እንደዚህ ሆነ። ሀገራችን በየቦታው ረብሻ። ስደት ላይም ስትመጡ ገደለው ገደለው ገደለው። ለኢላህ ኢለላ ብቻ እኔ እንጃ። አረ እኔ ወላሂ ዶክተር አብይ እንደው ምንድን ነው አሪፍ አሪፍ እርምጃ ለምንድን ነው የማይወሰድበት ሰው? ነገ አሁን ወላሂ እነዚህ ሴቶች እንደው መታሰር ያለባቸው የዝች ልጅ እች ልጅ ማለት ነው ነገ ትዳረዛ ልጅ መውለድ እስክትችል ድረስ በቃ ያኔ እስከዛ ድረስ መታሰር ነው ያለባቸው። ለምን አሁን ብር ተሰበሰበለት ብሩ ማህፀኗ ላይ ችግር ቢፈጠር ልጅ መውለድ ባትችል ነገ ጤናዋ ላይ የሆነ ችግር ቢፈጠር፣ ለአሁን እኮ ነው ጤነኛ ናት የተባለው እንጂ ዋናው ነገር ነገ ትዳረዛች ልጅ መውለድ ባትችልስ? እነሱ ማሻለ በቃ የተፈረደባቸው ፍርዳቸው ጨርሰው መንግስት ቀልቧቸው ይወጣሉ። እነሱ በቃ ይኖራሉ። ለምን ቅጣት መቀጣት ያለበት ሰው እንዳጠፋው ነው። ወላሂ እሷ ብቻ አላህ ይበቀልላት ነው እንጂ ምለው መቼም መንግስት በቃ ከማሰርና ከመቀለብ ውጭ ምንም አያደርጋትም። እስራቸው ራሱ ከሚገርማችሁ ነገር እስራቸው ራሱ የተፈረደባቸው ፍርድ ራሱ የማይጨርሱ ብዙ ናቸው። ታሰረ ይባላል፣ በሆነ ጊዜ ተፈቶ ታዩታላችሁ። ምንድነው በዋስ ተፈታ። ለምን እሱ ቤተሰብ ያስተዳድራል። ያኛው ሟቹ ደብዳቤው ቤተሰብ የለውም። ማህፀኗ ነገ የሆነ ጉዳት ቢደርስባት ገንዘቡ ማህፀኗን ላይ መልስላት ይችላል። ብቻ ለማንኛውም ሀገራችንን አላህ ሰላም ያድርጋለን። በምድር ሁሉ ወላሂ ረብሻ ያለበት ቦታ በሙሉ አላህ ሰላሙን ያምጣልን ማለት ነው እንጂ የነዚህ ደግሞ ጭራሽ ባሳው ምንድን ነው? እሺ ታዲያ ቆይ ሴት እንደዚህ እንደ ወንድ እየተራገጠች ለህፃናቶች ለሴቶች ፍትህ ምናምን የሚባለው እነዚህ እንደዚህ እየተራገጡ ብቻ እኔ እንጃ። እኔ ወላሂ ምን ራሱ እንደምል አላውቅም። እኔ ወላሂ ቪዲዮ አልጨረስኩትም፣ ዘግንኖኝ ነው ያሳለፍኩት። እንደው በጽሁፍ የተዘገቡትን እነሱን ያነበብኩት እንጂ ይሄ ደግሞ እኮ የገረመኝ ነገር ተፈተው ነው ታስረው ነበረ። ተፈተው ቪዲዮ ሲለቀቅ ቪዲዮ ራሱ የለቀቀው ሰውዬ እየተፈለገ ነው ሊታሰር ማለት ነው። ቪዲዮ በመልቀቁ ተመልከቱ። በቃ ታስረው ነበረ፣ ተፈቱ፣ ቪዲዮ ተለቀቀ። ህዝቡ ሲንጫጫ ድጋሚ መንግስት አስገባቸው። ለምን መጀመሪያውንስ መንግስት ህዝቡ ሳይንጫጫ በፊት ህዝቡ ሳይጮህ በፊት ለምን ትክክለኛ እርምጃ አልወሰደባቸው? መጀመሪያውን እንዴ በቃ ዝም ከተባለ ዝም ነው ነገሩ። መንግስት ራሱ አውቆ እርምጃ ይወስድም። ህዝብ ሲንጫጫ ነው እርምጃ የሚወስድባቸው። ተፈተዋል። ለምን አሁን አሰራቸው? ህዝቡ ሲንጫጫ። ኧረ እኔ ተቃጠልኩኝ። ያ ረቢ የረህማን። እኔ ወላሂ በጣም ነው ያሳዘነችኝ ልጅቷ። በጣም ወላሂ ብቻ አላህ ይድረስላት፣ አላህ ይበቀልላት። እኔ ከሁሉም ደግሞ የገረመኝ እቺ ቀይ ሂጃብ ያደረገችዋ አቀማመጧን ብታዩት ጀነን ብላ እንደዚህ ኮራ ብላ እኮ ነው። በቃ ጭራሽ እንኳን እግሯን ያነሳችባት አንድ ጣቷን ራሱ ያነሳችባት አትመስልም። እንደዛ የረገጠቻት በቦክስ ልቧን ደረቷን እየመተቻት ማህፀኗን በእግሯ እየረገጠቻት እንደዚህ በጣቷ ራሱ የነካቻት አትመስልም። አቀማመጧን ምናምን ስታዩት ማለት ነው። ያ ረህማን ወላሂ እኛ ተሰቃየን። ወላሂ ሀገራችን ረብሻ፣ ወጣቱ ተሰቃየ። በሰው ሀገር መገዳደል፣ ሀገር ላይ መገዳደል ወላሂ በጣም ነው የሚያስጠላው። ብቻ አላህ ሰላሙን ያምጣልን። ዶክተር አብይ እባክህን
ያ እኔ ቪዲዮ አታዩ መቼም። እንደው አላህዬ በህልምክም ቢሆን ያሳይክና በቃ አሪፍ እርምጃ ለመውሰድ ሞክር። ህጉ ይሻሻል፣ አዳዲስ ህግ ይውጣ። ለምንድን ነው አረብ ሀገራቶች እኮ ጽድት ያለ ህግ ስላላቸው ነው መገዳደል ምናምን የማይሰማባቸው። በቃ ህዝቡ ያውቀዋል። ቻው ለማንኛውም